Previously on the እኔ ብዙ ጊዜ ስለሆነ ቃለ መለኮት አስተጋቢ ነው ጸልዩላት እናንተ ሰው በገላው የፈለገውን ነገር ማድረግ ይችላል። አዳነች አቤቤን ገደል አፋፍ ላይ ብታገኛት ምን ታረጋታለሽ? ሰው በገላው የፈለገውን ነገር ማድረግ ይችላል። አዳነች አቤቤን ገደል አፋፍ ላይ ብታገኛት ምን ታረጋታለሽ? ያማን አቦናና ከኛ ጋር መተፈታ የቴዲን ዘፈን ሰምቻለሁ። በድሮ ባለ ያረሰ የለማን ለቅምሲ ሃደራው ዋጦ አብይ አህመድን ፈርተ በቅኔ ዘፈንክለት። ጮጋራ እየተቃጠለ ማን እየተናደድክ ሱካር 100 እስከሚገባ ድረስ የራስን ህይወት ሳትመራ በሰው ህይወት ውስጥ ትገባለህ። አይደለም በቅኔ ለምን በስፓኒሽኛ አዘምንለት? ልብ ካለ ፊት ለፊት አዘምነት አነግሮም አዲስ አበባ የሚባል ነገር የለም ብራዘር፣ ፍንፍኔ ነው። አንተ የሞተ ሰውዬ የምትዘፍንለት ሰውዬ ነው መቶ የወረረው ያኔ በጉልበቱ ማለት ነው። እስኪ ማርያም በስዋም ጀስት ግን ካሁን በኋላ 4 ኪሎ ገብተህ ባንዲራ ማታነሳም ያለው ሞት ባንዲራ ማን ነው? ህልም ነው መሆንብህ። አብጁ ስትታል ማሃዳኛቱ ወለለና ጅል ደንጋራ አንተ ትዘፍናለህ፣ በቅኔ ተናከዋለህ። እሷን ቀጥቅጦ ቄጥህን ገልብጦ ይመራሃል። አቤቱ ነሰነስከው እኮ ይንቀት። ሰው በገላው የፈለገውን ነገር ማድረግ ይችላል። ግን አልበዛም ይሄ? ቴዲ አፍሮ ራሱ ቢያየው በዚህ የሚደሰት አይመስለኝም። እና አንዳንዴ አድናቆታችን በጣም መስመር ያልፋል። ዊኪ ሳራ እንደው ባይ አዳነች አቤቤን ገደል አፋፍ ላይ ብታገኛት ምን ታረጋታለሽ? ለማንም አልናገር ይማልሰማው እናንተም አልሰማችሁ። እውነት ነው ነገር አንቺስ? እኔ ነፍሰ ገዳይ መሆን አልፈልግም፣ ግን በጣም ነው የምታናድደኝ። አልወዳትም። ስማ ማን አንተ እንቁላል ሳንዱች ና እስኪ ና ወዴት ለማምለጥ ነው? ስማ አንተ እዚህ ግቢ ጸባይን አሳምረህ ከተከራየህ በኋላ እጅግ በጣም ብዙ ስሞታዎች እየደረሱኝ። ምን አይነት ስሞታዎች ጋር? አንደኛ በጊዜ ነው የምትገባው። እኔ አዎ በጊዜ ነው የምትገባው። ሁለተኛ ሰው አታበዛም። አንገትህን ደፍተህ እንደገባ እንደዛው ነው የምትወጣው። ሶስተኛ ደግሞ ዋናው እኔ ከመመናሹ ጋር ካወራው በኋላ ነው ይሄንን ነገር ላወራህ የመጣሁትና ዋናው ነገር እንደዚህ ይርግግ ያለ አጥር ተቀምጦልህ በበር ነው ከፍተህ የምትገባው። ኧረ እኔ በበር ከፍቼ አልገባም ጋሽዬ፣ በአጥር ነው እንደው ስዘል ምናምን ወድቄ ተላልጫለሁ። አትዋሽ፣ አትቅጠፍ። በበር ገብቼ ይሁንም እኮ በአጥር እኮ ነው። እኔ ሁሉ ጊዜ እንደሸወርከኝ አትወርም። አንድ ጊዜ ይዛሉ በበር ስትገባ ይዛሉ። ደግሞ ሰሞኑን እዚሁ ነኝ። ይኸው ደግሞ ሌላው ዋናው ነገር ቢኖር ዋናው ነገር የቤት ኪራይ ያን ወር ተጠይቀ ለምን አባስ ሲባል ነው የ6 ወር የከፈልከው? አንተ ስለሌለኝ እኮ ነው ጋሽዬ፣ ስራ ተመቷል። እሺ ምን ላድርግ? እኔ ባገኝ 1 ወር አልሰጥም። እኔ በቤት ኪራይ እንደምኖር ታውቃለህ። ስንት ቀዳዳ አለብኝ። እንደው አሁን እዚህ ጋር ሁሉ ቀዳዳ አለብኝ አይደል? አሰፋዋለሁ። ችግር የለም እሱ ምንም ችግር የለውም። ግን አንተ ምን ስለሆንክ ነው የ6 ወር የምትከፍለው? ማን እንደሆነ ነው የምታስበው? አርግሽ እኔ ምን ላድርግ? ይሄው 2 ቀን ብቻ ስጡኝ። እኔ አይ እንደው እቺ ኧረ እንዲሁ እኮ ነው በቃ በጨዋታ ልብ ፍርስ የምታደርገው። ብዙ ጊዜ ስለማይኖረን ምናምን የተገነጣጠለ ነው የምንገዛውና ኮንሽንስ ሳይሆን ቀርቶ ይሁን ሳይበላ ቀርቶ ይሁን ወይኔ ይበልቸው ይሁን ስቶል አልተገለጸልኝም እና በጣም የደበረኝና ለሞቀረሱ እንደሚጨመር አይ ተጨምሮ ድስት ውስጥ እስከዛሬ በልተህ እንደማታውቅ አይነት ሪያክት ማድረግ ራሱ የሌለን ነበር። ሄርሜላ ይውሃ ጠጭ ትንሽ ሄርሜላ
አይ ማይሳት ወረተው የሰው ትዳራት በጥብጥ ነርቨስ ላለመሆን በጣም እየሞከርኩ ነበር ግን እንዴ አመረሽ እንዴ በገዙት ወይኔ አይ እንትን አለኩ ኮኔ ታረድ ኮነ መገዙ ብዙ ጊዜ ቆዳ አይከብቱም ለዛ ኮነ ብዙ ሙስም እንትን ያለውና ችግር የለውም ወደፊት ቤት መታረዱ ደግሞ ሲሆን ቆዳውን ጨምራ ይቀርታ በጣም አረ ችግር የለውም አምሳጨን ያለው ባይዘው እንዳታስቢ ማለት ጥያቄው እሺ ተረጋጋ ቀጥል እንጂ አይመስልም በነገራችን ላይ እኛም ብዙ ጊዜ አንቺ አሁን በአሁኑ ዶሮ በጣም ውድ ስለሆነ ለምን በዛው አንጥለዋለን ብለን እንደከተተው ድምጹን ሁሉ ከተው ደስ ይለኝ ነበር ላይክ እንትን ነው ዞሮ ስለተወደደ ያው ስለተወደደ ቢግ ዲል ቢሆን ችግር የለውም ነበር ማለት ከፍ ያለ ጥያቄ ይሄ እኮ ኮንፊውዝድ ያደርጋል ምናምን የሚባል ጥያቄ ቢሆን ኢትስ ኦኬ ግን በልቶ ያውቃል ግን ሲሰርቶ ዶሮ ቆዳ አረ አሁን እኮ አብለሽዋል እኮ አንቺ ራስሽ ፍቅር እንደዛ ስለምናደርግ እኮ በአሁኑ በዓል ግን ገብቶ ነበር ቆዳ ቤተሰብ ጋር ነው ያሳለፈው አልሰራም ዶሮ በዓሉ ባልሰራሽ ታዲያ አልተጨመረ ወይ ታጥቤ ልምጣ እንጂ አይሆንም እሺ አረ በቃ በሏት የራሳችሁ ጉዳይ እኔ እኮ ለመቀለድ ሞከርኩኝና እናንተ አውቃችሁ ነበር አሃ ተነጋግራችሁ ደባ ነው ይሄ ደስ ለባሉ ደውቀት ለመሰላችሁ እኔ እኮ እንደሱ መስሎኝ ውሃ ጠጭበት ምናምን ብዬ ለማቅለል እኮ ሞክራለሁ በጣም እሪ ከፍ ላደርገው አስቤ ነበር ግን ከፍ ማለት ይችላል አይደረግም እሺ እግዚአብሔር በበዓል ምድር እንደዚህ አይነት ጭንቀት ምን አረኳችሁ እኔ ምን በደል የበላሁት ሁሉ አለቀ ጠፋ በአንዴ የመጀመሪያ ዙር ጥያቄዎቻችን ይሄንን ይመስሉ ነበር በመጀመሪያው ዙር በላቸውና መዓዛ 5 ነጥብ በያት ቀልጅ ይበላት አሁን አንተ ከቴዲ አፍሮ ጋር ልትወዳደር ነው ማለት የሲነነን ብሬዘፈንክ አህያ እንዴት አሁን አንተ ከቴዲ አፍሮ ጋር የምትወዳደር እንዴ እኔን ገራሱ ሀጫሉ ወደዋለሁ ንግግሩ በጣም የበሰለ ሰውና የተማረ ሰው ለምን መሰላችሁ ወዱ ሀጫሉ በዚህ ጊዜ ቢኖር ነፍሱ ይማረውና በዚህ ጊዜ ቢኖር ሀጫሉ ቴዲ አፍሮን እየመጣው ነው ብሎ አይናገርም እና ደግሞ እንዴ ከቴዲ አፍሮ ጋር ለመፎከር አይወደድም በቃ ስለሚበልጠው ስለሚያውቅ በቃ ንጉሳችን ነው ሙዚቃ ለቆል ገብታችሁ ይልቻል እንደ ሌሎች ሙዚቀኞች እንደነ ዮሪካ እንደነ ያሬድ ነጉ እንደነ ልጅ ሚካኤል ምናምን እንደነ ዳኛዋል እናንተ ግን ያልተማራችሁ ደንቆሮች እየመጣ ነው ባለማችን አንደኛ ይሆን በታንቱ ሁለት ባለማችን አንደኛ የነበረው ዘፋኝ እንዴት ነው እየመጣ ነው የምትሉት ይሄ የሰፈር ዘፋኝ መሰላችሁ እንዴ የክልል የጎት ዘፋኝ መሰላችሁ እንዴ ዓለም አቀፍ ዘፋኝ እንኳን አሁን ቴዲ አፍሮ እኮ አሁን ማውራት ያለባችሁ ከሀገራችሁ ዘፋኝ ጋር ነው ቴዲ አፍሮ እኮ የውጭ ዘፋኝ ነው ዓለም አቀፍ ዘፋኝ ሆኖ እሳቸው